አንዳንዱ ሰው ገና ከንቅልፉ እንደነቃ ደግሞ ነጋ ዛቲ ዕለት እንተገብረ እግዚአብሔር እቺ ዕለት እግዚአብሔር የሰራላት ናት። ሁሌ አልጋዬ ውስጥ መጀመሪያ ማስባት ምንድነው ግሩምና ድንቅ አድርገህ ፈጥረህኛልና አመሰግንሃለሁ። እዚህ ከጠዋትን ጀምር ጠዋቱ ላይ እንመላለስ። ሁሉም ነገር ጠዋት ነው። ሰዎች ቀኑን ሙሉ ደብሯቸው ዝለው ደክመው የሚውሉት ትልቁ ጉዳይ አልጋቸው ውስጥ ነው የሚጀምረው። አልጋቸው ውስጥ በተረበሸ ሐሳብ፣ በተደበላለቀ ሐሳብ፣ በአሉታዊ ሐሳብ ጀምሩታል ቀናቸውን። አሁን ወደ አይምሮአችን የምናስገባው የመጀመሪያው ሐሳብ ቅድም ያልኩት ነቃሃሊዮ የሐሳብና ያንን ሐሳብ የመወሰን ጉዳይ ቀናችንን ሁሉ ሲመራው ይውላል። በጣም ወሳኝ ጉዳይ ነው ማነሳው። ብዙዎች እንደሚጠቀሙበት ይሄንን ፖድካስት አምናለሁ ለራሳቸው ሲሉ እና ቀናችን ውስጥ ያለውን ድግግሞሽ ይመራል። በቃ ዙተራው ያ ነው። መጀመሪያ ሰው አልጋ ውስጥ ሆኖ የሚያስበው ሐሳብ አልጋው እኮ አልወረደም። ለምሳሌ አንዳንዱ ሰው ገና ከንቅልፉ እንደነቃ ደግሞ ነጋ ይላል። እንታጣቅም አስቀመጠ። እኔም እንደዛ ነበርኩ። ደግሞ ነጋ ደግሞውን ነጋ። ደግሞ ዛሬ ቀኑ ሙሉ አጨናናቂ ቀን ነው። ዛሬ ቀኑ ሲያደክም ብሎ ይጀምራል። ያለቀ በቃ። ምክንያቱም ውሸት አያውቅም። ይሄ ህግ እውነት ብቻ ነው። አንተም እኔም ካሜራ ማኖቹም ድንጋይ ሁላችን ወደ ሰማይ ብንወረውር ወደ ታች ይወርዳል። የኔ ሰማይ ላይ ተሰቅሎ አይቀርም። እውነት ነው። ንጉስም ቢወረውር ማንም ቢወረውረው ይመጣል። እና ቀናችን ደግሞ ነጋ ደግሞ ነጋ ብለህ ከጀመርከው በቃ አይምሮ ምንድን ነው የሚረዳው? ከቁጥጥር ውጭ ነው ያቀን ለአንተ። ቀኑ አድካሚ ነው ካለ በቃ ሲያሰለች ሲያደክም እንደሚውል ነው የሚረዳው። በቀጥታ ወደ ስሜት ይልከዋል ያን መልእክት፣ ያን ሲግናል። አንደኛ ቀኑ አስቀያሚ እንደሆነ፣ ቀኑ ደባሪ እንደሆነ፣ ቀኑ አሰልቺ እንደሆነ፣ ቀኑ በጣም በብዙ እንትኖች ማያምሩ ጉዳዮች እንደተሞላ ይነግረዋል ማለት ነው ሰው። ስለዚህ አንሶላ ውስጥ ነው ማሰብ የሚጀመረው። ስለዚህ ወዲያው የጭንቀት ስሜት ይመጣል ማለት ነው። ትክክል ነው። ሲግናሉ ያ ነው። ስለዚህ ኮርቲሶል፣ እነዚህ የጭንቀት ሆርሞኖች ከፍ ይላሉ። ገና አንሶላ ውስጥ ሆነ ነው። ወዲያው የልባችን መስክ ይዳከማል። እዛው ኤሌክትሮማግኔቲክ ፊልዱ ያ ትልቅ እስከ 2-3 ሜትር የሚዘረጋው ኃይል ስብስብ ይላል። ምን ውስጥ? ገና አንሶላ ውስጥ በቃ። ስለዚህ ለመጨነቅ በሩ ይከፈታል። በቃ ቀኑን ሙሉ በቃ አስጨናቂ ቀን ነው ሲከብ የሚውለው። ስለዚህ ንዝረት ዝቅ ይላል። በቃ ኃይል ዝቅ ይላል፣ ንዝረት ዝቅ ይላል፣ ምስጋና ይሞታል። ትልቁ የሰው ልጅ ጸጋ ማመስገን ነው። ምንም ነገር ቢሆን ማመስገን መቻል አለብህ። እንደ ኢዮብ ማለት ነው። ሁሉም ነገር ምስጋና እና ምስጋና አግዶ በማጉረምረም በማኩተምተም ቀን ተጀመረ ማለት ነው። አምላክ ደግሞ የሚጠላው ማጉረምረም። አጉረምራሚ ሰው፣ አኩተምታሚ ሰው በጣም መጥፎ ሰው ነው። አማራሪ ሰው በጣም እስራኤሎች ለምሳሌ 40 ቀን ጉዞ 40 ዓመት ፈጀባቸው የሚሉት በማጉረምረም በማኩተምተም ላይ የተመሰረተ ያለማመስገን። ሙሴ እንኳን ድንጋዩን መጥቶ ነው ውሃና አመስግኖ ነው የሚሰጣቸው። አንድ ቀን ሳያመሰግን ድንጋዩን መታና ጠጧል። አትገባም፣ ምድረ ርስት አትገባም ተባለ። ለምን? ስላላመሰገንኪ ነው። እና የሚያጉረመርም ሰው ቀን ሁሉ በጣም የጨፈገገ ከመለኮታዊ ጸጋ የተላቀቀ ይሆናል ማለት ነው። አንሶላ ውስጥ ነው የሚጀምረው ትልቁ ጉዳይ። ስለዚህ ይህን መርሃ ግብር የሚመለከቱ ሰዎች አንሶላቸውስ ምን ማሰብ እንዳለ ቀናቸውን ለማሳመር በቅዱስ ሐሳቦች መጀመር ገና አንሶላ ውስጥ እያለ ይሄ እኔም ማደርገው ነው። አብዛኛውን ጊዜ ማደርገው ነው። አንደኛ ጠዋት ከእንቅልፍ ስነሳ 2 ሐሳቦች አሉኝ። አንድ ገና ብልጭ የሚል ሐሳብ፣ ሁለተኛ ደግሞ ቁርጥ ሐልዮ የሚባለው የምትወስነው ሐሳብ። እና በቃ ልክ አይንህን ገለጥክ አይደል? አንሶላ ገለጥክ። ስትገልጥ አይናቸው እንደተጨፈነ የሞቱ ሰዎች በዛን ቀን ሚሊየንስ ይኖራሉ። እና አይንህን ገልጠሃል። ስለዚህ የመጀመሪያውን ትንፋሽ ተንፍሰሃል። ስለዚህ ስለ ትንፋስ ማመስገን አለብህ። ገና የመጀመሪያው ስለ አይን መገለጥ እዛ አንሶላ ውስጥ ሆነ ስትጀምረው ማለት ነው። ቀን ጨፍነ ልታደርገው ትችላለህ፣ ላትገልጠው ትችላለህ። ግን ገለጥክ። በቃ ያች የመጀመሪያዋ መገለጥ ምትልበት ሳትሆን አምላክን የምታመሰግንባት የአይን መገለጥ መሆን አለባት። እና ይህ ቀን አዲስ ስጦታ ነው።
ለአንተ የተሰጠ አዲስ ስጦታ ነው። እንደውም ምን ይላሉ 365 ገጽ የያዘ መጽሐፍ ነው የተሰጠና ንጹህ ነው። ይሄ ለአንተ ዛሬ ጥሩ ምጽፍበት ወይም መጥፎ ምጽፍበት ገጽ ነው። ስለዚህ አዲስ ቀን ስለሆነ በአዲስ ጅማሮ እና እንደውም አንዳንድ ሰው ሲያማርሩ ስሰማ እንደው ምን ነው የዳዊትን መዝሙር ቢያስቡላለሁ። ዳዊት በመዝሙር 117 በቅንፍ 118-24 ደስ ይለኛል። ምን ይላል? ዛቲ ዕለት እንተ ገብረ እግዚአብሔር፣ እቺ ዕለት እግዚአብሔር የሰራላት ናት። ንትፈሳው ንታሐሰይ ባቲ፣ በሷ ደስ ይበለን ይላል። በጣም ደስ ብሎ በቃ መጀመር እና እግዚአብሔር እችን ዕለት ስለሰጠህ በደስታ መጀመር እንዴት ያቅታል? በጣም እኮ በጣም ምን አይነት አማራሪና አክተምታሚ መሆን እንዴት አለመታደል ነው። እና ለአይን ማመስገን አለብህ፣ ለጆሮ ማመስገን አለብህ። ለአፍንጫ ቆጣሪ እግዚአብሔር እዚህ ጋር ቢገጥምልህና ለአይን ክፈል፣ ለጆሮ ክፈል፣ ታክስ ክፈል፣ ለእጅ ለእግር ለስትንፋስ ቢል ኮቪድን ተመልከተ። ለኦክሲጅን ሰው ስንት ከፈለ ነው። ይህን ሁሉ አስበህ ቢያንስ ማመስገን። ካልተደረገልህ የተደረገልህ ብዙ ነው። ስለዚህ ማመስገን ነው። ስለዚህ ሰው ሲነቃ ነው የምለው ስልኩን ባይነካ፣ በኋላ ላይ ስለ ስልክ እናየዋለን። ሰዓቱን እንኳን ባያይ በጣም መቻኮል ይመጣል። ውዝግብግብ ነው የሚወጣው። በቃ ሰዓት ረፈዱ በቃ ይሆናል አይደለ? ስለዚህ በዛ ባትጀምር ቀን አይረበሽም። ሁለተኛ የትላንቱን ነገር አለማመላለስ። ስለ ትላንት ችግር ዛሬ ሌላ አዲስ ቀን ነው። ትላንት አልፏል። እኛ ዛሬ ነን። ስለ ትላንቱ አይመለከተን። አልፏል፣ በቃ አልፏል። ስለዚህ በአዲስ መንፈስ መጀመር ከስራ ይልቅ መጀመሪያ እግዚአብሔር ስላነቃ በቃ ያ ለአንተ በቂ ነው። ስራህን የምታቀድበት የራሱ የሆነ ሰዓት አለው። እሱን እንመጣለን እና የምስጋና ነው። ዘማሪ ቴዎድሮስ ዮሴፍ እሰይ ነጋ የሚለው ላመሰግን ነው። በጣም አይደግለትኩት እሰይ ነጋ ብለህ የምትጀምረው መሆን አለበት። ለምን ነጋ? ነጋ ብለህ ከጀመርከው ኤነርጂ እንትን ይሄ ሽሪንክ ነው ጥፍ የሚለው። ሁለተኛው ሳታውቅ ሳትገነዘብ ፈጥነ ካልጋ መነሳት። ይሄ በጣም አደገኛው ነው ጉዳይ ነው። ብዙዎች በቃ ብድግ ነው የሚሉት ካልጋቸው። በጣም ይሄ መሆን የሌለበት ነው። ለምን መሰለህ? በህልም ዓለም ውስጥ ነበርክ። ስጋ ተኝቶ ያንኮራፋል። ነፍስ ህልም በማለም ራእይ በማየት እንትን ውስጥ ናት፣ ረልም ውስጥ ናት የምትመላለስ። እዛ ውስጥ ናትና ለመቀበል ክፍት ናት ብዙ ነገሮችን፣ ሰማያዊ ነገሮችን ማለት ነውና ስጋ ሲያርፍ ነው። ነፍስ ግን በህልሞች በራእዮች ውስጥ ነበረችና ልክ ከእንቅልፍ ስንነቃ ያ ጉዳይ ለተወሰነ ጊዜ አብሮን አለ። ብንግ እንዳልክ ወደ እንትን አትመለስም። ያ ጉዳይ አለና መንፈሳዊ አነሳስን እንደውም የተጠዳደፈ ያልሆነ ያልተቻኮለ አነሳስ ካልጋችን መነሳስ ከጀመርን በጣም ጥሩ ነው። ምክንያቱም ልክ እንደ ፀሐይ እኮ ባንዴ አትወጣም ማለት ነው። እንትኗን ብርሃኗን ታሳያለች፣ ግሎ ያረገች ነው የምትወጣው እንጂ ዝም ብላ እሳት አደጋ አይደለንም። እኛ ፀሐይ ነን። እሳት አደጋ ነው። ድንገት ተነስቶ መንገድ ላይ ሳታስበው ይላል። እሳት አደጋው ያነሳስ ከተነሳ ቀን ሁሉ ጨልሞ ነው የሚውለው። ልክ ነው የፀሐይ አነሳሲ ነው። ብርሃኗን ቀስ እያለች በምስራቅ ጀንበር እንደምትወጣ ነው። ቶሎ ካልጋ ተጣድፈ ከተነሳ የነርቭ ስርዓት ይደነግጣል። በቃ ረፍት ላይ የነበረ እኮ ነው በድንገት የምታስነሳው። የተዛባ የነርቭ ስርዓት ይሆናል። እስትንፋስ፣ የልብ ምት ይበላሻል። አንዳንዴ ትዝ ይልሃል ድንግጥ ብለህ የሆነ ስትነሳ ልብህ ይመታል አይደለ? መልሼ ልተኛም ብትል አትችልም። በጣም ነው የምትቸገረው። ስለዚህ የልብ የስትንፋስ ምት ሁሉ ተበላሽቶ ነው የምትነሳው። ሶስተኛ ሀሳብ ተከፋፍሎ መንፈሳዊ ስሜቱ ሁሉ ተዛብቶ እና ገና ሳትነሳ ውጥረት አስብ እስቲ ብድግ ማለት ውጥረት ነው። በጣም ደስ የማይል ውጥረት ይጀምራል። ስለዚህ ዝቅ ብለው የመነሳት ልምድን እንደው ቢጀምሩ። ስለዚህ አሁን አይናቸውን ገለጡ፣ አንሶላ ውስጥ አመሰገኑ አይደል? የመጀመሪያው ፓተርንና እና አልጋቸው ውስጥ እያሉ ልባቸው፣ ቃላቸው፣ እስትንፋሳቸው በማመስገን ቢጀምር። ለምሳሌ አሁን ልብህ መታ አይደል? ደስ ይላል ልብህ። እኔ በጣም ልብህን መንካት ትልቅ ነገር ነው። ልብ ማለት የልዑል ቤት ማለት ነው። በእኛ ትምህርት የለን በለና በበ እግዚአብሔር ዙፋን ትልቅ ነገር ነውና ምንድነው ሰሎሞን ተኝቻለሁ ልቤ ግን ንቁ ናት ይላል። በጣም ይገርም ነው። እና መጀመሪያ በቃ የመጀመሪያ ትንፋሽን በፍቅር ብትነካው ልብህ ሰውነት በነገርከው ቁጥር ነው የሚከፍል። ደካማ ነው ካልከ ደካማ ነው፣ ኃያል መሆኑን ኃይል ይሰጣል። አንድ ቀን እግራችንን ቴንኪው ብለን አናውቅ፣ አይናችንን አናውቅ፣ አፍንጫችንን አናውቅ፣ እጃችንን አናውቅ። የፈጠራቸውን ቀርቶ ራሴ የሰጠህን አትልም። እና መጀመሪያ ልብህን በቃ ልክ እንደ ፀሐይ ማለት ነው ልብህ ይመታል።
አይደል? በነፍስ ልብ ሰጥተዋል። ደስ ይልልህ ይገባል የመጀመሪያው። ከዛ በኋላ እስትንፋስ የህይወት እስትንፋስ ገብቷልና ስትል የመጀመሪያው እስትንፋስ ለአዲሷ ገጽ ህይወት ተጀመረ ማለት ነው። እስትንፋስን ትወስዳልና እዛ ሆነ ጌታ ሆይ ስላነቃኸኝ አመሰግንሃለሁ። ዳዊት የሚለው ነገር አለ አንሰ ሰከብኩ ሆኖምኩ እኔ ተኛው አንቀላፋው ወተንሳይኩ ተኛው ማለት እስመ እግዚአብሔር አንቃህን እግዚአብሔር አንቅቶኛልና ነቃው ነው። እሱ ባያነቃ እዛው ሞተ ትቀራለህ። ልብህም አይመታም። የስንት ሰው ልቡ እዛው እንደታተመ ቃል ውስጥ እስትንፋስ ልቤ መጥቷል አለው ቃል አለኝ አለው እስትንፋስ አለኝ ሕያው ነኝ። ስለዚህ ለልቤ ለቃሌ ለእስትንፋሴ ጀመሪያ የሰጣቸውን አምላክ እዛ አልጋህ ውስጥ ትንሽ እንቅስቃሴ እጅ ይሰራል፣ እጅ ይሰራል፣ እግር ይሰራል፣ አንገት ይሰራል። ደስ ይላል። እኔ ትንሽ አልጋይ ላይ ሳልነሳ እንደውም በጣም መወዳቸው ክፍሎች እሷ ናት። ከነቃው በኋላ መጀመሪያ የራሴን ልምድ ነው ማጋራው። ሌላው ያድርገው ባይመለከተኝም ግን ጥሩ ነው ብዬ አስባለሁ። ሁሌ አልጋይ ውስጥ መጀመሪያ ማስባት ምንድነው ግሩምና ድንቅ አድርገህ ፈጥረኸኛልና አመሰግንሃለሁ። እዛ ውስጥ ትንሽ እንደነቃው ምን አስባለሁ አልፋ እግዚአብሔር እንዴት ጣቶቼን በጣም ደስታለሁ። ኮዶቹ ይገቡኛል። ጣት 10 ለምን ሆነ መዳፉ ምንድነው 22 የራስ አጥንት 33 ቨርተብሬ እዚህ ውስጥ የሚፈሰው ፈሳሽ እግሬ እጄ በቃ ዲኤንኤ 6 ቢሊዮን ፊደሎቼ ምናምን ሁሉ ይታኛል ግሎ እያደረጉና ትንሽ ደቂቃ እሷን አስቤ ስነሳ እንዴት ደስ እንደሚለኝ በቃ አምላክ እንዴት አድርጎ እንደሰራ እና ሳትተኛ ደግሞ የሞት እንቅልፍ ሳይወስድ መንቃት በዛኑ ልክና ያ የመጀመሪያው ናትና ትንሽ ፈገግ ማለት አንተው ደስ ዛቂታል በጣም የሚያስደስት ነገር ነው። እንደውም ሰሎሞን ምሳሌ 17:22 ብዙ የሰሎሞን አባባሎች እጅግ ወዳቸዋለሁ። ምን ይላል? ደስ ያላት ልብ መልካም መድኃኒት ናት፣ ያዘነች ነፍስ ግን አጥንትን ታደርቃለች። አዝነ ከተነሳ አጥንት ደርቆ ነው የምትነሳው። ስለዚህ ለዛሬው ቀን ትንሽ ፈገግ ብለህ ነው ደስ አይልም? ብቻህን ነህ እኮ አምላክን ማመስገን ነው። ይሰማዋል፣ ያንተ ደስታ ውስጦች ይሰማቸዋልና። ሶስተኛ ካልጋችን ወረድን። አሁን እንግዲህ ይሄ ሁሉ አልጋ ውስጥ ያለው ጉዳይ ነው። ካልጋ ስትወርድ ጨለማ ባይሆን የተዘጋ ጭልም ያለ በጣም ለምሳሌ የጨፈገጋ አየር ብታይ ምንድነው የምትሆነው? ጭፍግግ አይደለም። አሁን አውሮፓ ለምሳሌ ዊንተሩስ በጣም ክረምቱ ሁሉም ጭፍግግ ሚስቅ የለም። ለምን? አየሩ ሰመር ላይ ደግሞ ፀሐይፏ ስለምትል ሰው ይስቃል ምናምን። ይሄ እኮ ተፈጥሮ እኮ ነው። የሆነ ሀገር እንዳጋጣሚ ባቡር ውስጥ ነበርንና ወደ አውሮፓ ሀገር ነው እየተጫወትን በጣም እንስቃለን። ሁሉም መጨረሻ ላይ ስቀን እንትን ስንል ሁሉም አይናቸው እኛ ላይ ነበረ። እንዳያቁም ስቀው ያቁም። አየር ንብረቱ ምን ያህል አሉታዊና አዎንታዊ ጉዳይ እንደንተነ እና ቤትም ስትነሳ ዳርክ ከሆነ ቀዛው ቆይላል። አንሶላ ውስጥ አትውጣ። አንዳንዱ እኮ እንዳለ ወዲያው ገብቶ ይቆያል። በቃ እዛው ምንም ብርሃን ፍሰት የለም። ስለዚህ የማይንቀሳቀስ ጉልበት ነው። ዛሬ በጣም ጉልበት ይንቀሳቀሳል ግን አለ አይደለ ቀስ እያለ መሄድ ይሆናልና ብርሃን ያግዳል። ስለዚህ ሰው መንፈሱ ይጨናነቃል። ልክ እንደ ጭፍግግ እንዳለ አየር ቤቱን ሲያው ተዝረከረከ ነው፣ ጭፍግግ ያለ ነው። ስለዚህ እዛው ቆይላል። አይምሮም ጭጋግ ይሆናል ነው ብለህ ይሆን ምንም እንትን አይነት ይሰማዋል። ተነሳሽነት ያጣል። በቃ ግን የሥነ ፍጥረት ታሪክ ሲጀምር እግዚአብሔር ብርሃን ይሁን አለ፣ ብርሃንም ሆነ። አየህ ትልቅ ነገር እኮ ነው። ብርሃን ይሁን አለ፣ ብርሃንም ሆነ። ስለዚህ ቶሎ ምንድነው ማድረግ ያለብን? መጋረጃም ካለ መክፈት ነው መጀመሪያ የምታረገው። አሁን ስልክ ውስጥ በጣም በጣም መጥፎ ነገር ነው ፓተርኑ። ልክ ነቃ አይደል መጋረጃን ትከፍታለህ ነው። ፀሐይን ማየት ትንሽ ላይቷን ሳይበዛ ነፋስ እንዲገባ ማድረግ ኃይል ነው የምታስገባው። የተዘጋው ማለት ምን ሆነ ማለት ነው? ተከፈተ ማለት ነው።